ጋይስ እንዴት ናችሁ? እንኳን ለዕለተ ሰንበት አደረሳችሁ። አሁን እኛ ቤት ሰንበት እንዴት እንደምናከብር አሳያችኋለሁ። ጋይስ አሁን ጥርሴ ጋር ሄዳለሁ። ዛሬ ቀጠሮ አለኝ። ስለዛ አብረን እንሂድ። ጋይስ 8 ሰዓት ነበረ ቲክቶክ መስራት ጀመርኩት። አሁን ኦልሞስት 10 ሰዓት ሊሆን ነው። ምክንያቱ ደግሞ ቲክቶክ ለመስራት እየሞከርኩኝ ነበር፣ ግን አዲስ ኒች አጣሁኝ እና አላቅም እንዴት ከምን መጀመር እንዳለብኝ ምናምን ቆየሁኝ። ቲክቶክ ከጀመርኩኝ ግን ዝብርቅርቅ ያለ ነው ኮንተንቴ። ስለዛ ፎሎዊንግ እያደገ አይደለም፣ እየሰራሁበትም አይደለም። እንደዚህ አይነት ሲቹዌሽን ውስጥ ገብቻለሁ። ኤኒዌይስ አሁን ኪችን ገብቻለሁ እንደምታዩት እና አሁን ሻይ ላፈላ ነው ለራሴ። ይሄ ቅመማችን ነው። የሻይ በጣም ነው የሚያጣፍጠው ሻይ። ጋይስ ትናንትና ዶክተር ጋር ሂጄ ነበር፣ የጥርሴ ዶክተር ጋር እና አሁን ሁሉንም ነገር ባይት አድርጊ ምናምን ብሎኛል። በቀን ደግሞ 1 ፍሩት ግዴታ ነው ብሎኛል። ስለዚህ አሁን በሙዝ እንጀምራለን ዛሬ። ከተሰበረ የሚሰበር ስለሆነ በደንብ እበላበታለሁ። ኦልሞስት ወደ ማለቁ ስቴጅ እየገባ ስለሆነ ጥርሴ እና ጋይስ ይሄን ይመስላል የዛሬው የዩቲዩብ ብሎጋችን እና አመሰግናለሁ ስለተከታተላችሁኝ። ሰብስክራይብ ማድረግ እንዳትረሱ። ወዳችኋለሁ። ባይ